በኢትዮ ኤርትራ ጦርነት አይተናቸዋል። በኢትዮ ኤርትራ ጦርነት ለምሳሌ አሁን እንግዲህ በከፍተኛ ደረጃ የሰራዊቱ መሪ የሚባለው ታደሰ ወረደ ነው። በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም። በእነሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት። ታደሰ ወረደ እንደዚህ ነው። በሌላ የሥራ ዘርፍ ነው የመጣው። አሁን የሰራዊት አዛዥ ነው የተባለው። በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ። 525ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያስኩት ደግሞ 1 ክፍለ ጦርና 1 ብርጌድ ነው። እዛ 8 ክፍለ ጦር ነው ያለው ልባርክ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ ነው። ከዛ በኋላ በዛ በኩል ውጊያ አልተደረገም እና እሱ በአዛዥነት መጣ። በአዛዥነት ከዘራ እንዲያሽከረከረ መጣና ጦርነት ጀመረ። ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣው ባርገኔ አዛዥ አይደለም። እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም። ምክንያቱም በዛ በኩል ጦርነትም አያስፈልግም። ለምንድን ነው የምንዋጋ ሊገባኝ አልቻለም። እሱ አዛዥ ሆኖ እንዲዋጋ መጥቷል። ተጨፋጨፍን። ከዛ በኋላ ሰላም ማስከበር ገባ። የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። አንደኛ ይሄ ነው። ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበር። ለምሳሌ የዚህ ባድመ የተለቀቀበት ጊዜ የባድመ ውጊያ ባድመ ተለቀቀና ባድመ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ አሸብር የሚባል ወይም ወዳ አሸብር የሚባል ሰው ነው። እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን። ተጨፈጨፈና ተመለሰ የኛ ሰራዊት። ከዛ በኋላ ይሄ ተክላይ አሸብር የሚባለው ከሳሽ ጻርቃን ተከሳሽ ሁለቱ ናቸው የሰሩት እዛ ቦታ ላይ። ከሳሽ ጻርቃን ተከሳሽ ተክላይ አሸብር የሞት ፍርድ እንዲፈረድበት ነው የተባለው። የሞት ፍርድ እንዳይፈረድበት የተቋቋመው የፍርድ ቤት ወታደራዊ ቀዳሚ ፍርድ ቤት አድኖታል። አሁን ሁለቱ ናቸው እያዋጉ ያሉት። የዚህም የማዋጋት ብቃታቸው ያን አይተናል። አሁን ደግሞ ከአገር ጋር 2 ቀን የሰለጠነ ወታደር ይዞ ከኢትዮጵያ አገር ጋር ተዋግቶ ድል ሊያመጣ የሚችል አይደለም። እጁ በደም ጨቅይቶ እጁ በሌብነት ጨቅይቶ የዚህ አይነት ወታደራዊ ብቃት ይዞ ኢትዮጵያ ማሸነፍ አይችልም። ስለዚህ በአሳሰብም የኛ ባህሪ ተለውጧል። ባህሪያቸው ደግሞ ኦሬዲ ስታግናንት ደረጃ ላይ ደርሰዋል። ሊለወጥ የሚችል አይደለም። ከእንግዲህ በኋላ የሚለውጠው ሞት ብቻ ነው። ስለዚህ አዲስ ሀሳብ ማምጣታችን ምን የሚያሳስብ